ከዛ ተሰባስበን ሁላችንም አዳማ ገባን እና አዳማ ገባን፣ ናዝሬት ገባን። ፋዘር ማለት ማን? እንጀራ አባትሽ? አይ አይደለም፣ ፋዘር የእሷ ልጅ እንደ ፋዘር ነው ማየው ይሻሉ። እንጀራ አባቴ ባይዜ ልክ እኔ 4ኛ ክፍል ሆኜ ምናምን ሞተ ተብዬ ተጠራሁኝ። አላለቀስኩም፣ ምን አላልኩም። በጣም ያዘንኩበት ነገር ስለነበረ ሄድኩኝ። ቁጫጮሩት ሞቶ ቁጫጮሩት ነው የተገኘው ራሱ ማለት ነው። ማለት ጎዳና ላይ ጠጥቶ ሰክሮ ሞቶ ምንድነው እርጎ አማረኝ ምናምን ብሎ ጠጣ፣ እዛው ሞተ እና እዛው ቁጫጮሩት ምናምን ተገኘ ነው የተባለው። በቃ ሄድኩኝ፣ ምንም አላዘንኩኝም። ኢቭን ጨካኝ ነኝ እንደ እስክል ድረስ ማለት ነው። ግን በቃ ብዙ ያሳለፍኩን ነገር ስለነበረ ነው እኔ እዚህ ጋር እንዲህ ማለት ስለማልፈልግ እና እሱ ማረፈ። በቃ እሱ የለም ሌላ በቃ ማውቀው ምንም ዘመድ ምናምን የለም ማለት ነው። እሱ ነበረ እናቴንም በሚያውቅ ምናምን ያለው። አንድ ፎቶ ነበረኝ እናቴ፣ እሱን የቀደደብኝ ቀዶ እሳቶች ጨምሮብኛል። አንድ ፎቶ ከእናቴ ጋር የነበረችኝን ፎቶ ቀዶ እሳቶች ጨምሮብኛል እና አትሊስት እንኳን አሁን ቤተሰቧን እንኳን ለማፈላለግ አልችልም። ያው ያችን ፎቶ እንትን ብሎብኛል እና ወደ አዳማ መጣን። አዳማ መተን ተሰባስበን በቃ መኖር ጀመርን። ፋዘር ያው አልተመለሰም ወደ ስራ ምናምን። በቃ እንትኑ ይሄ ስትሮኩ እንትን ብሎታል፣ ጉርቶታል በጣም። ግን በቃ ስፖርት እያሰራ ነው ምን እያለው ምናምን መንቀሳቀስ ምናምን ጀመረ። ከዛ እኔ እየተማርኩኝ ቀጠልኩኝ። 11 12 ጨረስኩኝ። ከዛ በዚህ ሁሉ ውስጥ ያሳልፍኳቸው ነገሮች ነበሩ። ያው የምታዝኙ ነገር አለ፣ አንዳንዴ ይከፋሻል። ቤተሰብ ማነኝ ምንድን ነው ትያለሽ፣ ትጠይቂያለሽ። ማነኝ፣ ከየት ነው የመጣሁት፣ ለምን አልነገረችኝም እናቴ፣ ቢያንስ እንኳን የማፈላልግበት መንገድ እንኳን የለኝም ምናምን የሚሉት ነገሮች ይረብሹሻል። ግን እግዚአብሔር ይመስገን እኔ በቃ አላማዬ የነበረው ህይወቴ መበላሸት የለበትም ነው የምለው። በቃ ሁልጊዜ እኔ እንዲህ አልፌ ያለሁኝ እግዚአብሔር ይሄንን ሁሉ ነገር ያሳለፈኝ ለምክንያት ነው። እኔ ይሄን ሁሉ ነገር አልፌ ተምሬ ጥሩ ውጤት ላይ ደርሼ ነገ በእኔ አይነት ህይወት ጎዳና ላይ ያሉ ሰዎችን እንደማየ ማለት ነው አንስቼ 1 2 ሳይሆን ብዙ አንስቼ በቃ እንትን እላለሁኝ፣ አሳድጋለሁ እና ዩኒቨርሲቲ ይመጣልኝ ውጤት። ግን በዛ ሁሉ ውስጥ ይሄ እንደቀላል አይደለም። 9 10 ዩኒቨርሲቲ እስከደርስ ድረስ በጣም ከፍቶኛ ቃል ራስ ማጥፋት የሚለው ሀሳብ ብቻ ነው መቶልኝ የማያውቀው። በጣም ደስ የሚለኝ ፓርት የሚፈለገ ቢከፋኝ ራስ ማጥፋት የሚለው መቶልኝ አያውቅም። ግን በጣም ብዙ ጊዜ ከቤት ለመጥፋት አስቤ አውቃለሁኝ። እዛ በመኖር ሰዓት በቃኝ ብዬ አውቃለሁ። ግን ትምህርቴን በጣም ስለምወድ በቃ ያልፍልኛል በትምህርት የሚለው ነገር ነበር እና ዩኒቨርሲቲ ውጤት መጣልኝ። በኢንጂነሪንግ በአርክቴክቸር ነው መማር የነበረው። ውጤቴ በጣም ቆንጆ ነበረ። 1ኛውንም አመት 2ኛ አመት ከዛ 3ኛ አመት ላይ የሆነ ልጅ ተዋወቅኩኝ። እዛው የተማርኩኝ ላሳጥር ብዬ ነው እንትን ካልኩትኝ ዝም ብዬ ካሯሯጥኩት። ውጤቴ ጥሩ ነው እስከ 3ኛ አመት ድረስ በጣም ቆንጆ ነው። የሆነ ልጅ ተዋወቅ፣ ተማሪ አይደለም ስራ አለው። ተዋወቅኩኝ። እዛው ግቢ ውስጥ ነው ያየኝ። ለሆነ ጉዳይ መጥቶ ነው እሱ ግቢ ውስጥ። እኔ ደግሞ ስቱዲዮ ስራ እንሰራና ምናምን ማታ አምሽተን ነው እንትን የምንለው እና ከዛ ስመለስ ምናምን አይቶኝ ነው በቃ እና ደስ አልኩት። ሰው ጠየቀ፣ ተዋወቅን፣ ማውራት ጀመርን። ከዛ የሆነ ሰዓት ላይ 1 አመት በሪሌሽንሺፕ ቆየን። የሆነ ሰዓት ላይ ተጣላን። የሆነ ክፍተት ነገር ተፈጠረ በመሀላችን ማለት ነው። ከዛ በእኛ ጊዜ ብጥብጥ ምናምን ነበረ እኔ ዩኒቨርሲቲ በነበርኩበት ሰዓት እና መሀል ላይ እንትን ተባልን፣ ውጡ ተባልን ከግቢ ማለት ነው። ተበጥብጡ እና ውጡ በተባልን ሰዓት እኔ አዳማ ተመልሼ ስራ ጀመርኩኝ። እንዳልኩሽ አክቲቭ ነኝ። በቃ ስራ መስራት ወዳለሁኝ፣ ህይወት መቀየርና የሚለው ነገር እንትን ይለኛል እና ትምህርት ቤት ማስተማር ጀመርኩ። የህፃናት ማለት ነው። ቀጠሩኝ አክቲቭ ስለሆንኩኝ ህፃናት ትምህርት ቤት ስዕል ምናምን ነው ማስተምረው። ያው ከአርክቴክቸር ጋር እንዲህ አርት ነገር ላይ እና ስዕል የህፃናት ትምህርት ቤት አስተምራለሁ። ረዳት መምህር ሆኜ ምናምን የወጣንበት ሰዓት
ብጥብጥ ሆነ እንጂ የትምህርት ሰዓት ነው። ከዛ ለተወሰነ ጊዜ አስተምሬ እንትን አልኩኝ። ተመለሱ ተባለና ተመለስን። ከዛ ከልጁ ጋር በቃ እንደዚህ የሆነ ሲሪየስም አይደለም፣ እንጣላለን፣ እንታረቃለን፣ እንደዛ የሆነ ብቻ አለ። እሱ ነው ያለው ህይወቴ ውስጥ ማለት ነው። እንዲህ ያለ በቃ ተመረቅኩኝ፣ በጥሩ ውጤት ተመረቅኩ። ግን በጣም የሚገርምሽ የኔ አላማ የነበረው እዛው መቅረት ነበረ። በቃ እኔ ፕላን ኤ ብቻ ነው የነበረኝ። ፕላን ቢ ምናምን የለኝም። እመረቃለሁ፣ እዛው ቀራለሁ፣ ማስተርሴን ቀጥላለሁ፣ አስተማሪ ሆናለሁ ነው የኔ ፕላን። እና ልክ እስከኛ ባች እስከነበረው ድረስ ያስቀሩ ነበር አንዱና አንድ ሴት። ልክ እኛ ባች ላይ ቀርቷል ተባለ። በማስተርስ ነው እንጂ በዲግሪ ማስተማር አይቻልም ተባለ። አንደኛ ያንን እዛው መቅረቱን የፈለግኩት ለምንድን ነው? ማስተርሴንም በነፃ የምማርበት እድል ይኖረኛል። ከዛ ደግሞ ስራም ይኖረኛል ማለት ነው። ያ ነበር በቃ እቅዴ። እና ከቤተሰብም በቃ ራቅ ማለት ፈልጋለሁ በነበሩት ሁኔታዎች ምናምን ማለት ነው። ግን ልክ ተመርቄ ያ ነገር ሲመጣ በቃ ዱብዳኔ ሆነብኝ። እንዳልኩሽ ፕላን ኤ ብቻ ነበር የነበረኝ። ይሄን ወጥቼ እንሰራለሁ እንዲሆናለሁ። ከሀገሪቷ ሁኔታ አንጻር ወጥተሽ በኢንጂነሪንግ መስራት ደሞዙ ምንም ያን ያህል እንትን የሚያረካም አይደለም። ግን ብቻ በቃ ቀረ። ወጣሁኝ። ያኔ በመሀል ወጥቼ ትምህርት ቤት ህፃናት አስተምር ነበር ብዬሽ የለ። ወጥቼ በቃ ችግር የለውም በፊልዴ እስካገኝ ድረስ ህፃናት አስተምራለሁኝ በረዳት መምህርነት ብዬ ገባሁ። በ2800 ብር ማለት ነው። ከዛ 2800 ብር የተከፈለኝ ቀን ላይ አስተምራለሁ። ከዛ ሲወጣ ልጆች ደግሞ አስጠናለሁኝ። ልጆች አስጠናለሁኝ፣ ቀን አስተምራለሁ። የግል ትምህርት ቤት ነው። ከዛ ስወጣ ልጆች አስጠናለሁ። ለምሳሌ በአንድ ልጅ ያኔ 1200 1400 ይከፈልኛል። በአንድ ልጅ አስጠና ለአንድ ሰዓት በሳምንት 3 ቀን 4 ቀን ማለት ነው። ከዛ እንዲህ ያልኩኝ የቤት ኪራይ ስለሌለብኝ ሌላ ወጪ ስለሌለብኝ እቁብ በጣል ጀመርኩኝ። 2000 ብር እቁብ ማለት ነው። የሁለት ሰው ዕጣ በአንድ 1000 ብር ነው። 2000 ብር እቁብ የሁለት ሰው ዕጣ 7 ሰው ሆነ መጣል ጀመርኩኝ። ከዛ እቁብ እየጣልኩኝ ልክ እቁቤ ሲወጣልኝ አሁን በፊልዴ አይደለም እየሰራ ያለሁት ዞሮ። ስለዚህ እዚህ ጋር በፊልዴ እየሰራው እስካልሆነ ድረስ ለምን የራሴን ቡና አልጀምርም አልኩኝ። የሆነ በረንዳ ተከራይቼ አዳማ ላይ ቡና መስራት ምናምን በጣም እንትን ይላል። የሆነ በትንሹ ብትጀምሪው ከሰራሽበት ያሳድግሻል። በቃ ቡና ለምን አልጀምርም አልኩና 12,000 ብር ሳገኝ የሆነ ሴት አናገርኩና እሷ ርኮቦት የተወሰነ ነገር ምናምን ሰጠችኝ። በቀረው ብር የሆነ ነገር አሟላሁና በረንዳ በ1000 ብር ተከራይቼ ትምህርት ቤቱን ላቁም አልኳቸው። እዛ በጣም ለመኑኝ። ኧረ በእናትሽ ቀጥይ፣ ደስ ማለት ይወዱኛል። ትምህርት ቤት ላይ አክቲቭ ነኝ ምናምን። ከዛ አይ በቃ የራሴን ስራ እሰራለሁ በፊልድ አይደለም እዚህ ጋር ያለሁት ምናምን አልኩኝ እና ወጣሁ። ስወጣ ቤተሰቦቼ ደስተኛ አልነበሩ። አንድ ሰው ራሱ መጥቶ አላየልኝም እንትኔን ማለት ነው። እንዴት በአርክቴክቸር ተመርቃ ስንት ነገር ሲጠብ ማለት እውነትም አላቸው። በቃ እነሱ ከኔ የጠበቁት ነገር እና እኔ በረንዳ ላይ ቁጭ ብዬ ቡና ማፍላት አይሄድም። ግን በቃ እኔ ማየው ነገር ነው። በቃ የራሴ ነገር ይኖረኛል ችግር የለውም የሚለው ነገር። ከዛ መስራት ጀመርኩኝ። መጀመሪያ ሲጀምር የተከራየሁት በረንዳ ማለት ነው ምግብ ቤት ልትሰራበት ሴትየዋ ተከራይታው በ12,000 ብር ተከራይታው ሼር እንስራ አለችኝ። 6,000 አብረን እናዋጣና ሼር እንስራ። እኔ ደግሞ ያ ብር የለኝም ለጊዜው በኮፊ ውስጥ ጀመርና የራሴን ቀስ ብዬ አልኳት። ስለዚህ ምግብ ቤቱን አልከፈተችውም። እኔ ገና በረንዳው ላይ ነው ቡና የከፈትኩ ላሟሙቅላት ማለት ነው። ቡናውን እኔ ከጀመርኩ በኋላ ነው እሷ ምግቡን የጀመረችው። እና ቡናን እየሰራው ዩኒቨርሲቲ አካባቢ ስለነበረ ልጆች አሉ እነዚህ የሚቅሙ ምንም ይመጣሉ። ግን ያን ያህል በጣም የሚያረካ አይደለም። ግን እየሰራው ነበር። ቤት ኪራይን መሸፈን ችያለሁ። ግን በቃ ደስ ይለኛል። በጠዋት ወጥቼ ሌሊት ወጥቼ ውዬ ምናምን የተወሰነች 400 500 ብዬ ስገባ የሆነ በቃ የሆነ የሚያረካኝ ነገር አለ። የተሻለ ይሆናል ነገ በቃ። ከዛ እየሞቀ ሄደ። ብር ሳገኝ ወንበር ነው መጨምረው፣ ብር ሳገኝ የሆነ ፔርሙዝ ነው መጨምረው ምናምን። ግን ደግሞ የሆነ ሰዓት እንዲኮ ተምሬ ምናምን ብዬ ሳወራ እዛ ጋር ትምህርት እኮ ምናምን አለኝ ስል ማለት ነው ምናምን ያሉ ይደነግጣሉ ሰዎች። እና እዛው ጋር የሚመጣ ደንበኛ ነበረኝ እንትን ነው
ኢንጂነር ነው እሱም ኮንትራክተር ነው። እኔ ጋ ስሪ ፊልድሽ አንቺ እኮ ትምህርት አለሽ እኔ ጋ ግቢ፣ አንተ ከምትከፍለኝ ደግሞ ይሄ ይበልጥ ያዋጠኛል ምናምን እለዋለሁ። ካደግ ይሄ ያዋጠኛል እለዋለሁ። ከዛ አንድ እየሰራሁኝ እዚህ ጋር ስለ ጓደኛዬ ስነግርሽ በመሀል ተጣልተናል ከሱ ጋር የነገርኩሽ ጓደኛዬ ተለያይተናል። በቃ አሁን እዚህ ጋር ጓደኛ የለኝም፣ ግን በጣም ነው የምወደው እሱ 3ኛ ዓመት ሆኜ የተዋወቅኩትን። በመሀል ቼክ ያደርገኛል እየደወለ ደህና ነሽ እንዴት ነሽ ይለኛል። እሱም እየሰራ ነው እኔም እየሰራሁ ነው። ከዛ እዛ ጋር እየሰራሁኝ የሚመጡ ከቀበሌ ምናምን የሚመጡ ሰዎች ነበሩ። እንትን መከላከያ ማስታወቂያ ወጥቷል አሉኝ። መከላከያ ማስታወቂያ ወጥቷል አትመዘገቢም አሉኝ። ምንድነው መከላከያ ምን ወታደር ልሆን ነው? አይ አይደለም፣ በአብራሪ በእንትን በእንደዚህ ያህል አይደለ በእንትን ላይ ውትድርና ሳይሆን የምትገቢው ቢሮ ላይ ምናምን ላይ ነው አመራር ላይ ነው እንጂ ውትድርና አትገቢም አሉኝ። ከዛ እስቲ ልሞክር አልኩኝና እሱን ሄጄ ተመዘገብኩ። ስመዘገብ ያኔ ጦርነት ታይም ነበር። በጣም ማለት ጀነጀኑኝ ስልሽ አንቺ እንትን አይደለም ውትድርና አይደለም የምትሄጂው ምናምን አሉ። ለካ እንትን ነው ሲያደርጉ የነበረው ወጣቱን እንትን እያሉ የሆነ የሚከፈላቸው ነገር ኑር ምን አላውቅም እያሉ ብቻ ወደ ውትድርና ነው የሚልኩት መሰለኝ። ከዛ ሄጄ ስመዘገብ ዶክመንቴን ሰጥቼ ኦሪጂናል ዶክመንቴን ሰጥቼ ላስተያ ያለኝ ኮፒ ሰጠሁትና ላስተያ ያለኝ። ከዛ ሰጠሁኝ እንዳስተያይ እስከ አስተያይ ድረስ ሂጂና ምርመራ ምናምን አለ ፊዚካል ምናምን ቁመት የሚባል ነገር ሂጂና ተመርመሪና ነው ያለ። ሄጄ ተመርምሬ ስመጣ በቃ ይቀመጥ እዚህ ያለኝ ዶክመንቴ። ከዛ እታች ስወርድ ፎቅ ላይ ነበር እና እታች ስወርድ አንደኛው እሺ እናቴን ቻው ብያት ልምጣ ምናምን ሲል ተመለስ ምናምን ብሎ ሲመታው አየሁኝ ማለት ነው። እሱን ሲመታ አይቼ ደግሞ ከውጭ በመኪና ተጭነው ባንዲራ ምናምን አድርገው ሲመጡ በጣም ደነገጥኩ። በቃ ነገ ትሄዳላችሁ እና የሚባል ነገር እዛው ጋር እንትን ትባል ኦኬ አልኩኝ። በጣም ደነገጥኩ። በቃ ይሄ ነገር በቃ ወደ ውትድርና ነው ማለት ነው አልኩኝ። ከዛ አንደኛውን ሚሊሻ ጠራሁትና እኔ አያቴ ነች ያሳደገችኝ እና እሷ ብቻ ነው ያለችው፣ ስለዚህ አሁን እንትን ብል ትሞትብኛለች፣ ቢያንስ ቻው ልበላት አልኩት። በቃ በመማፀን ማለት ነው። ከዛ እና ልብስም ምንም ዜው ታየኛለ፣ ምንም የያዝኩትም ነገር የለም፣ የሆነች ነገርም ይዤ ልምጣ አልኩት። እንግዲህ ዶክመንቴ ከሚኒስትሪ ጀምሮ እስከ ዩኒቨርሲቲ ዶክመንቴ እዛ ነው ያለው። ግን በቃ እኔ ለአምለጥ እግሬ ይውጣ ከዚህ ብቻ ነው የኔ ሀሳብ የነበረው። እሺ አለኝ። ወጣሁኝ፣ አልተመለስኩም በቃ ወደዛ ማለት ነው። እና አንደኛውን ሚሊሻ አውቀዋለሁ እዛ የሚሰራ፣ ደወልኩለት እስኪረጋጋ ድረስ ወደዚህ አካባቢ እንዳትደርሺ ለሳምንት ለ2 ሳምንት አለኝ። በቃ የዛ ሰዓት ጨለመብኝ። ዶክመንቴ እንዳለ ማጣው መሰለኝ። በጣም ሀሳብ ውስጥ ገባሁ። ግን ችግር የለውም ሲረጋጋ ከመለሱልኝ መለሱልኝ፣ ካልሆነም ከትምህርት ሚኒስቴር አወጣዋለሁ፣ ችግር የለም አልኩኝ ማለት ነው። እና ይሄን የነገርኩሽ በቃ እንዲህም አይነት ነገር ውስጥ እግዚአብሔር አስመልጦኛል ልሽ እና ተመልሼ ወደ ስራ 1 ቀን 2 ቀን ዘግቼው ነበር ስራዬንም። ተመለስኩ ወደ ስራዬ። የሆነ ነገር ሚሊሻ አለፍ ካለ ሊወስዱኝ ነው የሚመስለኝ ማለት ነው። በቃ እንደዚህ ያመለጡ ልጆችን ከቤታቸው ምናምን እየሄዱ እየወሰዱ ነበር፣ ሊወስዱኝ ነው የሚመስለኝ። በቃ እንደዛ የሆነ ልክ 2ኛው ሳምንት ላይ በድፍረት ሄድኩኝ ዶክመንቴን ብዬ ማለት ነው። በቃ በጣም ሲጨንቀኝ ጊዜ፣ ምክንያቱም በጣም ለፍቼበታለሁ ትምህርቴን። ከዛ ተልኳል፣ ውርሶ ተልኳል አሉኝ ዶክመንትሽ። እኔ ሳሌል እንዴት ይላካል ዶክመንቴ አልኳቸው። በቃ ተልኳል፣ አንቺ ሲጀመር ልትሰልይ ነው የመጣሽው፣ የአባትሽ ስም እንደዚህ ነው የእናትሽ ስም እንደዚህ ነው ምናምን ብለው ሊጠመጥሙብኝ ነገር ነው። ከዛ ነገሩ ስላላማረኝ ቅድም እንዳልኩሽ የሆነ ኮንትራክተር ይመጣ ነበር አላልኩሽም? ደንበኛዬ ነገርኩት ለሱ እንዲህ ሆኛለሁ አልኩት። ሲጀመር አንቺማ እዚህ ጋር ቡና መሰሪው ትምህርትም የለሽም አውቀሽ ነው፣ ዶክመንትም የለሽም። አሁንም ወሰዱብኝ ያልሽው እኔ ጋር ስሪ ስልሽ ስለነበረ ዶክመንት ስለሌለሽ ውሸት ነው አለኝ። ውሸት ነው አይደል አልኩት። ሂድና አንተ ጠይቅልኝ፣ ዶክመንቱ ሲመጣ ካሌለ ዶክመንቱ እውነት ነው ውሸት፣ ካመጣህልኝ ታረጋግጣለህ ዶክመንት አልኩት። ከዛ እኔ ቋንቋ አልችልም፣ እሱ ደግሞ ቋንቋ ይችላል። እዛ ሀገር ላይ የሚወራውን ቋንቋ እንዲህ ማለት አልፈልግም፣ ፖለቲካ እንዳይሆን። ከዛ ሄድን ተያይዘን። እኔን ስንት ቀን ሲያመላልሱኝ ነበር።
ልክ ከሱ ጋር ተያይዤ ሄድን። አወራ ለብቻ እናወራ ማለት አወሩት። ምሳ ነገር ምሳ እንብላ እና ከዛ ምሳ ብሎ ቀጠረው እሱ ለብቻ ማለት ነው። በጣም ነው ማመሰግነው ይህን ሰው ባይዞ ማለት ነው። በጣም ባለውለታዬ ነው። ወንድሟ ነኝ ምናምን ብሎ ነው ሲሄድ ራሱ ወንድሟ ነኝ አለ። ወንድሟ ነኝ ይቺ ልጅ አሰማን ተይ እያልናት ነው ሲጀምር መታ እዚህ ሁሌም እንዲህ ናት ቤት ውስጥ ምናምን አለ። ታዲያ ያንተ አባት እንደዚህ የእሱ አባት እንደዚህ ስም ቤቱ ጋር ነው ወንድም የሆነከው ምናምን አለው። አይ አሳድገናት ነው ግን በቃ እንደ ወንድሜ ነው እንደ እህቴ ነው ማያት። በጣም ነው መወዳት፣ እንድትጎዳ አልፈልግም። ዶክመንቷ ደግሞ እንዲህ ምናምን አለ። ምሳ ቀጠሩት። ብዙ ነገር አስበው እንደነበረ ልሰልል የመጣው ምናምን እንደመሰላቸው የአባቴ ስም በጊዜው ከነበረው እንትን ጋር የሚመሳሰል ነገር አለው ምናምን እንደመሰላቸው አሁን ተመልሼ ስመጣ ደግሞ ሊያስሩኝ እንደነበረ የሆነ ነገር ጥምጥመው ምናምን ብለው ነግረውት ዶክመንቴን ሰጥተውት የሆነ ብር አስከፍለውት ይዞ መጥቶ ሰርፕራይዝ አረገኝ። ሰጠኝ፣ ዶክመንቴን መለሰልኝ። አሁን እሳሰለኝ ምናምን አለኝ። አይ ቆይ ትንሽ ሊየው አልኩት። ስራዬ ደግሞ ጥሩ እየሄደ ነበረ። እቁብ መጣል ጀመርኩኝ። የቀን እቁብ አለ አይደል? ቡና እየሰራሽ እንትን ምትይው። ከዛ ከፊት ለፊት የሆነች ቤት ተለቀቀች። ያኔ ምግቡ ምናምን ጀምራ ነበር ሴትዮዋ ማለት ነው። በቃ ሞቅ እያለ ነው እንትኑ ሲለቀቅ ያ ቤት ሽሮ ቤትና ከፊት ለፊት በረንዳ አድርጌ ሽሮ ቤት ልጨምር አሰብኩኝ። ከዛ ደግሞ እሷ ፊት ለፊት ደግሞ ሄጄ አሁን እሷ እዚህ ጋር ምግብ ቤት አላት። እሷ ፊት ለፊት ሄጄ ሽሮ ቤት ልከፍት ነው ደግሞ ልንጣላ ነው ከእሷ ጋር ምናምን የሚለው ነገር ውስጥ እንትን እያለ ይሄንን ሰማች እሷ። ይሄ ሀሳብ እንዳለኝ ማለት ነው። ግን አላቆምኩኝም። ቡናውን እየሰራው ነው። ቁብም ስላለኝ የቀን ቁብ ለምዶልኛል። ከዛ መጣችና ቦታ ቀይር፣ ይሄ ቦታ ደስ አላለኝም፣ አሁን የምትቀመጭበት ቦታ እዛች ጋር ቁጭ ምናምን ብላ የሆነ ቦታ አሳየችኝ፣ በረንዳውን ማለት ነው። እና ያሳየችኝ ቦታ ዝናብ ሲዘንብ ወጨፎ የሚያገኘኝ ቦታ ነገር ነው። አይ እንዲህ እኮ ይሄ ቦታ እኮ አይመችም አልኳት። አይ በቃ ክርክር አልፈልግም፣ እዛ ጋር ሆኜ አልተመቸኝም ይሄ ቦታ አለች። ዝም አልኳት። እሺም አላልኳትም እምቢም አላልኳትም። በነጋታው መጣሁኝ፣ አልቀየርኩም ቦታ፣ ያለሁበት ቦታ መስራት ቀጠልኩኝ። ከዛ ሌላ ቦታ ፈልግ ያለችኝ፣ አቁሚ ከዚህ ጋር አለችኝ፣ ቡናውን ማለት ነው። ምንም እምቢም አላልኳትም እሺም አላልኳትም። በቃ እንትን ስለሆነ ነው ትረጋጋለች፣ አታመርም ምናምን አይነት ነው ሀሳቢ። ከዛ አንደኛው ቀን አለፈ። በሁለተኛ ቀን ስመጣ ባነር አሰርታለች። ምን ብላለች? አቀራርባ ቡና የኔ ጋ ቀርቧል። የእሷ ረኮቦት ምናምን ሰታኛለች ብዬሻለሁኝ። ቀርቧል፣ ፔርሙዜ ምን ሁሉ ነገር ቀርቧል። እየሰራች ነው። ባነር አለ፣ የቡና እኔ ባነር አልነበረኝም። ከዛ እቃሽን ልትወስጂ ነው የመጣሽው አለችኝ። ከዛ በጣም ደነገጥኩኝ። አዎ ልወስድ ነው አልኩኝ። ምንድን ነው? ምን አዲስ ድጋሚ ጻፊ? ኔትወርክ ነበራት። በተረፈ ደግሞ ማለት ነው የሆነ ታሪክ ላይ አይ አላስወጣትም። ሞዴሬተሮች እንደዚህ ባለጌ አይደሉም። እኔ ንቀሉ ሳልላቸው ዝም ብላ አያልቁም። ዚስ ገስት ጎ ኦፍላይን ነው የሚለው። በራሷ ነው የወረደችው። ወይ ኔትወርኳ ነው ወይ ራሷ ናት እንጂ ደግሞ ኔትወርክሽ ከሆነ እናቴ ጻፊ፣ እናስገባሻለን ድጋሚ። የሆነ ታሪክ እየሰማችሁ ትዕግስት የሌላችሁ ሰዎች ጀስት ስክሮል አድርጎ እንጂ የማዘዝ መብት የላችሁም። በቃኝ ማለት ከበቃሽ የበቃው አካል ይወጣል ቤቱን ለቆ እንጂ እዚህ ጋር ባለ ታሪክን በቃ የማለት መብት የላችሁ። ብቻዬን እኔ ቁጭ ብዬ እሰማዋለሁ። ያልፈለገ ስክሮል ማድረግ ይችላል። እኔ እኮ እውነተኛ የተኖረ ታሪክና የተፈጠረ ታሪክ እለያለሁ። እውነተኛ ታሪክ ስለሆነ ነው ማለት ቁጭ ብዬ እየሰማን ያለ ነው። መስማት ያልፈለገ ስክሮል የሚባል ነገር አለ። እሺ ዘቢባ፣ እኔ ከዘቢባ ጋር ምን ይሻለኛል? ለምን ኔትወርኳን አስተካክላት መጣም። ኡም ረዛን ትጨርስ። ኡም ረዛን ጨርሺ ታሪክሽን ማሪ።
ከዛም በኋላ አንድ ላይ ሀቡዬ ይቅርታ ኔትወርክ እያስቸገረኝ ስለሆነ አንዴ ጨርሼ ልውጣ። አንቺ ጨርሽ ማለት እሺ ውዴ፣ እሺ አመሰግናለሁ። እኔ በኋላ ስለምገርብላቸው በደንብ ስለሰማሽ ያቆምሽበትን ልንገርሽ። ብርቱካን ቤቱ እየቀዘቀዘ መጣ። ባልሽ እቃ አላመጣም ማለት ጀመረ፣ ሰነፈ እና ተፎካካሪ ደግሞ ከጎኑ ተከፈተ። እሱ ላይ ነው ያቆምነው። እየቀዘቀዘ መጣ ቢዝነሱ። ውዴ እዛ ጋ ነው ያቆምኩት እና እየቀዘቀዘ መጣ። ያው ሆኖም የፉክክር ስራ ነው እየሰራሁ ነበረን። አሪፍ ነበረ ብቻ እሱም ቢተወው ከዛ ልጆች ቀጥሮ እዛ ጋርመንት እቃ ይገዛል ይጭኑ ነበረ። ግን ያው ጥሩ እቃ አይደለም፣ እሱ እንደሚያመጣው እቃ አይደለም ይመጣ ነበረ እና በእርግጥ እንደ መጀመሪያው አልነበረም። በጣም የተበላሹ ነገሮች ይመጡብኝ ነበር። ረዛን ከልጆቹ መራቅ ትችያለሽ ውዴ? ተሰቃየን እኮ ወደ ይቅርታ ልጆች ክላሴ እየመጡ ስለሆነ ነው እና ላሳጥረው ቶሎ ቶሎ እንድል እንዲያልቅ ማለት ነው። እና እንደዛ እየሆን እየሰራሁ ነበረ። አሪፍ እየተሰራ ነበረ። በመሀል በቃ ተወውሱም እቃ መጥፎ እቃ ዳሜጅ የሆነ የማይረባ እቃ ምናምን ሲመጣብኝ እኔም በቃ እየደከመኝ መጣ። ጭቅጭቃችን እየጨመረ በቃ እየጨመረ በቀን ቀን ጭቅጭቃችን እየጨመረ ሄደ። ተጣላን፣ አልቻልኩም። በቃ የመጨረሻ ደረጃ ደረስኩና በቃ ይሄ ህይወት ማቆም አለብኝ፣ እዚህ ጋር ይበቃኛል ብዬ በራሴ አሰብኩና አቆምኩኝ ህይወቱ ማለት ነው። ከዛ የሆነ ቀን በጣም ተጣልተን ወደ ህይወት ወጣሁ። እናቴ ልጄን ይዤ ወንድሞቼ ጋር ሄድኩኝ። ወደ ህይወት የተመለሰሽ ከመጣሽ እገልሻለሁ አለኝ። እገልሻለሁ ሲለኝ ኦኬ ከምገለኝ ህይወት ያላሽሽም እንዲ አንድ ልጅ ነው ያለኝ፣ ሁለት አይደለም። በዚሁ ይቀራል ቆይ ከሱም ብሶ ወደ ህይወቴ ከመጣሽ እገልሻለሁ ቢልሽ አልገባኝም። ለምን ተጣላን? ለምን አሰራም ተሰራለ በሚል እንትን ተጣላን እና ተጨቃጨቅን። አሞት ነበረ በመሀል አይሰራም ነበር። እኔ ብቻ ነበር የምሰራው። ለቤት እወጣለሁኝ መልሼ ማታ 6 ሰዓት ነው የምገባው። እየደከመኝ በቃ እየዛልኩኝ መጣሁ። ይደክምሻል እኮ ትዕግስት አድርገሻለሽ፣ የመጨረሻ ይደክምሻል። በቃ ከቀረ ይቀራል ብዬ እኔም ተስፋ ቆረጥኩኝ። ከሌሎች ሴቶች ጋር እየተከሰከሰ እየማገጠ ከሌላ ሴት ጋር እየተከሰከሰ ከተለያዩ ሴቶች ጋር እየማገጠ ያለ ስራ ቤት ተቀምጦ እየቀለብሽው እንደገና ደግሞ እሱም ብሶ ስራ ስላልሽ ወደ ከህይወቴ ውጭ ይልኛለሽ። እሳይ በዳይ እያለ በዳይ ያለቅሳላሉ። የእኔ ሳለቅስ ሁሌ ስጨቃጨቅ ምናምን ያው እሱ የተረዳበት መንገድ ሌላ ሆኖ ሊሆን ይችላል፣ ያው አይታወቅም። እኔም ከሱ የምፈልገው ያው ስራ ልጆችን እናሳድግ አብረን እንኖር ነው እንጂ ከዛ ውጭ የምጠይቀው ጥያቄ የለም። እንደዛ ሲለኝ በቃ እኔም ዳግም አልመለስም ብዬ በራሴ ወሰንኩኝ። ከዛ ልጄን ይዤ ሄድኩኝ። ቆየሁን ወንድሞቼ ጋር ቆየሁና ያው አረብ ሀገር አሰብኩኝ። እህቴ አረብ ሀገር አለች ታናሼ፣ እንድጀምርልኝ አረኩኝ። አልሐምዱሊላህ ጀመረችልኝ። ዳግም ያ ህይወት አልተመለስኩም። ግን እኔ አሁን የሚከፋኝ ምን እንደው ታውቂያለሽ? አረብ ሀገር ብዙ አመት ለፍቼ ያለሁኝ ገንዘብ ያለሁና ልጅሽን ለማን ሰጠሽ? ልነግርሽ ነው። ብዙ ነገር ነበረኝ፣ እቃዋ ነበረኝ ቤት ውስጥ የለፋሁበት ልብሶቼ፣ እቃዎቼ፣ ንብረቴ፣ ሁሉም ነገር ግፍ አድርጌ ትቼ ልጄን ብቻ ይዤ የልጄ ልብስ እንኳን አልያዝኩም። ወጥቼ እንደ ወጣሁ ተመልሼ ያን ቤት ሳረግጠው አረብ ሀገር መጣሁኝ። ልጄ እናቴ ጋር ወሰድኩት ክፍለ ሀገር። እናቴ ያለች፣ ወንድሞቼ፣ አባቴ ያለ። ለእናቴ የሰጠኋት ልጄ አሁን ግንቦት 17 3 አመት ሆናው ልጄ እና የሚያምር ቆንጆ ልጅ ነው አላህ ይሰጠኝ። ለእሷ ሰጠኋት እና እኔ እህቴ ጀመረችልኝ። ሳውዲ መጣሁኝ። አሁን 4ኛ ወሬ ነው። ግን አሁን ምን እንደሚከፋኝ ታውቂያለሽ? ያ ሁሉ ለፍቼ ምንም ነገር ከዛ አለመያዜ ንብረቴን የለፋሁበት ልፋቴን በቃ ለምን ከወጣሁ በኋላ ቆጨኝ። ቢያንስ እንኳን ገንዘቡ መካፈል ነበረብኝ፣ መክሰስ እችል ነበረ።
ለምን ያው በወቅቱ እኔ ህይወቴ ማዳን ስለፈለግኩ ምንም መካሰሱ ምንም አልፈለግኩትም። ግን አሁን ደግሞ ይቆጨኛል። ለምን አሁን ይመጣል በህይወቴ ይመጣና ብር እኮ ነበረኝ እንደዚህ አለኝ እኮ አውቄ ደብቄሽ ነው ይለኛል። እርግጥ እኔ አልሰማውም፣ ጠነክሬ እሰራለሁ። ግን የዛኔ ያን አለማድረጌ ይቆጨኛል። እናግዝሽ ብለውኝ ነበር። ንግድ ፈቃድ በእኔ ስም ነበር። ያን ሳዘጋ ሲሄድ ሴቶችና ህፃናት እናደርስሽ በቃ ደርሰንሽ ተካሰሽ ማለት መካፈል ትችያለሽ፣ ንብረትሽን እቃሽን ማውጣት ትችያለሽ ይሉኝ ነበር። የህግ ባለሙያዎች እንደቅፍሽ ሲሉኝ እኔ በቃ ስቃይን ያሳለፍኩት ሁሉ አእምሮ እንትን ብሎት እኔ አልፈልግም። በቃ ከዚህ ህይወት ብቻ እግሬን ማውጣት ነው የምፈልገው። ሀታ እንኳን ፍቺ ጠይቂ፣ የፍቺ ወረቀት ያዥ ሲባል ብቻ ነው የታየኝ። ከዛ ጋር ርቄ ሰላሜን ማግኘቴ ነው። ይቅርብኝ በቃ ሁሉም ትቼው መጣሁ። እዚህ ከመጣ በኋላ ግን ቆጨኝ። ለምን እኔ በዋህነት ሁሉ 4 ዓመት አሳልፍኩኝ ከሱ ጋር ምንም ሳልይዝ እንዴት በቃ እኔ ማንም ሴት መታ ዛሬ ተጨፍርበታለች። ከኔ የምትማሩት ነገር ሴቶች አንድ ህይወት ሳታጠኑት ዝም ብላችሁ ገብታችሁ ከገባችሁ በኋላ ካወቃችሁ በኋላ በቃ ልጅ የሚባል ነገር በህይወታችሁ ባይመጣ እስክታጠሩ ድረስ የያዛችሁት ነገር በደንብ ይዛችሁ የዛኔ እንኳን ብርሽ አታውጪ ከአካውንትሽ ይቀመጥ ሲለኝ ወንድሜ ነው እኔ ያፈቀርኩት ወደድኩት፣ አይ ችግር የለውም ወደ እኔ ያዘዋውርልኝ ብዬ አሰቃይቼ ነው ወደ እኔ ይዞርልኝ በሬን። በቃ ልጅ ራሱ ቤተሰቦቼ ልጅ ቆይ ትንሽ ተረጋጊ እያሉኝ አልሐምዱሊላህ። ግን ያው በልጄ ልጅ ስለሰጠኝ ልጅ አልሐምዱሊላህ ልጄ በጣም ወደው ልጅ ነው የሰጠኝ። እዛ አልጸጸትም። ግን የምጸጸተኝ ለምን በቃ ያለኝ ነገር ለምን ይዤ አልወጣሁም? ልብሶቼ፣ እቃዎቼ ቢያንስ እዛ ጋር ንብረቱ የለፋሁበት ነው፣ ብድር የተበደርኩበት ነው። ብድሩ እንኳን ከፍዬ አልጨረስኩም። በቃ ያን እናድዳለሁ፣ ይከፋኛል። እህቴ ያለች አጠገቤ። በእርግጥ አሁን ላይ ደስተኛ ነኝ እኔ። ሰዎቹም ያለሁባቸው ሰዎች አሪፍ ናቸው፣ ደህና ሰዎች፣ ደህና ነገር ነው የገጠመኝ ያለሁበት። ግን ያን ያሳለፍኩት ስቃይ መከራ ግን ሳስበው ምን ሆኜ ነው? ደንዝዤ ነበረ? ምን ተደርጌ ነው ያ ሁሉ 4 ዓመት በዚህ ሁኔታ ያለፍኩት? አሁን ነው የሚገባኝ። በቃ ገብቼ አንቺ ቤት ታሪካቸው ስሰማ ለምንድን ነው በቃ የኔ ህይወት እስከ ሞት ድረስ ያደረሰኝ? ምን ስላለኝ ነው? እዛ ጋ አንድ ልጅ ነው፣ 2 ልጅ 3 ልጅ ሲሆን ይከብዳል። እናት አለኝ፣ ለእናት ሰጥቼ ለምን አልወጣሁም እስከዛሬ? ለምን ህይወቴን መስዋዕት ከፈልጉኝ ብዬ እናደዳለሁኝ። እና እንደዛ ሁኝ ወጣሁኝ እልሻለሁኝ። እኔ ያሳለፍኩ ታሪክ ከባድ ነው። በተለይ ለአረብ ሀገር ሴቶች ትማሩበት አላችሁ። ተጠንቀቁ። ማንም የምንመርጠውን እንወድ። አሁን ጸጸት ይኸውልሽ፣ ጸጸት መረዛል። ጸጸት ያንቺን ህሊና ነው የሚጎዳው፣ ያንቺን ጭንቅላት ነው የሚያሳምመው። ስለዚህ ራስሽን ከጸጸት ነጻ አድርጊ። ዋናው ራስሽን አዳንሽ። ስንት ከእንደዚህ አይነት ባል ጋር አሲድ የተደፋባቸው እድሜ ልካቸው ህይወታቸው የተበላሸ ሴቶች የሉ? ስንት አካላቸው የጎደለ አንቺ ምንም ሳትሆኚ ከዚህ መጥፎ ግንኙነት አካልሽ ሳይጎል በሽታ ሳትሸምቺ በጤና መውጣትሽ ትልቅ ነገር ነው። ጦስሽ ውሰድ፣ ንብረት ጦስሽ ጥሙሳስሽን ውሰድ። ዋናው አንቺ ጤና። አንቺ በህይወት ካለሽ ሰርተሽ ታገኘዋለሽ። እና ደግሞ ልጁን የሚያህል ነገር አትፈተሻል። የተበላሸ ትዳር ግን ማለት ነው ፍቺ ካልፈጸምሽ እኮ ዋጋ የለውም። ነገም እኮ ስትሄጂ ዛሬ የምታፈሪው ይካፈልሻል። ለምን ፍቺ ሲያስፈጽም ወጣሽ? እኔ በግሌ ጠየቅኩት። እኔ ፍቺ እፈልጋለሁ ፍተኛ ምስለው አንቺም ሆነ እኔ እንደዚሁ ቁመን ቀረን አካለን እንጂ ማናችንም ይህንን አናገባም፣ በቃ አልፈታም አለኝ። እና ይህ እኮ የሚያናደሽ ከወጣሽው ንብረት ይልቅ ይህ እኮ ነው የሚያናድደው። ይሄ ነው በዚህ ነው አሁን የተናደድኩበት። ሄደሽ ንግድ ፍቃዱን ስታዘጊ በዛው ሸሪያ ፍርድ ቤትም ከሆነ የተጋባሽው በመንግስትም ከሆነ የተጋባሽው ሄደሽ ተፋተሽ አትመጭም ነበር ወይ? አዎ ሀቡ የእኔ ጥፋት ነው። አሁን እኔ እዚህ ባላችሁ ሰዎች የምጠይቃችሁ ምናልባት የህግ አካል ካላችሁ ማለት ነው። እኔ ህጋዊ ነኝ እና ማነው ኤምባሲ ሄጄ ፍቺ ማድረግ ጠበቃ ቀጥረሽ ፍቺ ማድረግ ትችያለሽ ብለውኛል። እና የምጠይቃቸው ነገር ቢኖር እባካችሁ የህግ አካል ካላችሁ። ምንም የህግ አካል ምናምን አያስፈልግም። ይሄ ወንጀል አይደለ፣ ይሄ እንትን አይደል፣ የፍትሐ ብሔርን ጉዳይ የጋብቻ ነው። ቤተሰብሽን አንዳቸውን ውክልና ስጪ፣ ወንድምሽ ወይ እህትሽ ወይ እናትሽ ወይ አባትሽ ውክልና ስጪ። ሄደው ያፋቱሻል በውክልና። ኤምባሲ ሄደሽ ውክልና ስጫቸው። ምንም ይሄ ሚዲያ ላይ ገንዘብሽ የምታወጭበት የህግ አካል የምትፈልጊበት ጉዳይ አይደለም። ኦኬ። እስከዛ ድረስ ግን ፍቺ እስኪፈጸም ድረስ ገንዘብሽን በእናትሽ ስም አድርጊ። በራስሽ ስም ምንም አይነት ንብረት እንዳይኖር። ኦኬ።
አዎ እኔ አይ አልክም። እኔ በወንድሜ ስም ነው ምልከው። በእኔም ነግረውኛል። በአካውንትሽ ከገባ አካፈላለሁ ይልሻል። አሁን ብርሽን እያዥ ብለውኛል። እስካሁን ወደ ኢትዮጵያ ብሬን አላኩም። ከላኩም በወንድሜ ስም ነው ምልከው። ጎበዝ። አሁን የልጅ የምታደርጉ ምን መሰለሽ? ውክልና ትሰጭና ለቤተሰቦች ዛሬ ፍርድ ቤት ሄደው በውክልና የእሱ ፍቃድ አያስፈልግም። አብራችሁ እስካልኖራችሁ ድረስ ትፋቻለሽ። ግን ይኸውልሽ ከአንቺ ህይወት ሌሎች ህይወት መማር ያለባቸው የመጀመሪያ ጊዜ ሲልከሰከስ ሰውዬ የማይረባ ሰው ስትሆኚ ልጅም ሳትወልጂ እድሜሽንም ሳታባክኝ መፋታት ነበረብሽ። ያንቺ ያለፈው አለፈ፣ ተምረሽበት አለፍሽ። ደግመሽ እንደዚህ አይነት ስህተት ላይ አትወድቂም። ሌሎች እህቶች ግን ግዴታ እንዳንቺ ከተጎዱ በኋላ ሳይሆን ሳይጎዱ መማር አለባቸው። የማይረባ ወንድን ወዲያው ነው ከህይወት አሽቀንጥሮ ማስወጣት። እንደዚህ አይነት ልክስክስ የሴት ሱሰኛ ያለበት ሌባ ላመዱ ዳቦ ይልሳል። መቼም ነው አመል የማይለቀው። ገባሽ? ከዛሬ ነገ ይለወጣል ብለሽ አንቺ አመታት ከሱ ያረጋፋልሽ፣ ግን አልተለወጠም። በመጨረሻ አመታትን አቃጥለሽ ጊዜሽን ጉልበትሽን አባክነሽ ወጣሽ ከዚህ ህይወት። ዋናው ግን ከዛ ህይወት መውጣትሽ ነው ዋናው። አንቺ ዛሬ ላይ በራስሽ እየሰራሽ ልጅሽም እናትሽ ጋር መሆኑ አስበሻል። ልጅሽን እሱ ጋር ጥለሽ ቢሆን ኖሮ የወጣሽው ሁልጊዜ በልጅሽ እያሳበበ ብር ላክ እያለ ይበላሽ ነበረ። ስለዚህ ትክክለኛ እርምጃ ነበርሽው ልጅሽን በእናትሽ መስጠትሽ እና አታውሪው። እሺ ከሱ ጋር አታውሪ። አሁንም ከሱ ጋር ማውራትሽ በጣም የሚደብር ነገር ነው። ልታውሪው አይገባም። ቁጥርሽን ቀይሪ እንዳያገኝሽ። አዎ እኔ አሁን ማውራት የፈለግኩት ለምን እንደው ታውቂያለሽ? ልጄ እናቴ ጋር ነው፣ ክፍለ ሀገር ነው ያለው እና እኔ ለፍቻ ያለው እዚህ ጋር ገንዘብ አለ እና ልጄ የሚያስፈልገው ነገር ማድረግ አለበት ብዬ ነው እንጂ በልጄ በኩል ነው፣ ስለ እኔ አይደለም። ያርግለት ለልጅሽ ማድረግ ከፈለገ እናትሽን ኮንታክት ያርገው። አንቺ ጋር ምን አንቺ ያለሽ? አሁን እንደዛ አደረግኩኝ እናቴ ኮንታክት ሰጥቼ ልታውሪ አይገባም በፍጹም። ከቤተሰቦች ጋር ያውራል። ልጁ መጠን ከፈለገ ቤተሰቦች ጋር ሄዶ ይህ ለልጁ የሚያደርገው ነገር ካለ እዛው ያደርግ። አንቺ ልታውሪው አይገባም ከእንደዚህ አይነት ሰው ጋር። አይታወቅም። አውቆ ተለውጫለሁ ብሎ አልቅሶ ምን ብሎ ድጋሚ ውበትሽን ገብቶ ሊያበላሽ ስለሚችል ተጠንቀቂ። አደራሽን ብዙ ጊዜ ሴቶች በተደጋጋሚ አንድ አይነት ጉድጓድ ውስጥ ይወድቃሉ። አደራሽን አታውሪ። ድምፅሽ ተቆራጧል ሀቢባ። በቃ ኔትወርክሽ ነው ማሪ። ወይ ዋናው መስማት ያለብሽን ፓርት ሰምተሽኛል። በጣም ያሳዝናል እውነት። ለመጀመሪያ ጊዜ ከሴት ጋር ስታገኙ አለቀ በቃ። እንዴት እንደማትቆርጡ አላውቅም። እንዴት አስችሏችሁ ለማገጠ ወንድ እድል ድጋግማችሁ እንደምትሰጡ አላውቅም። አይዶን ነው ሰውነታችሁ እንዴት እንደሚታዘዝላችሁ እና ከዛ ሰው ጋር አብራችሁ ድጋሚ እንደምትኖሩ አላውቅም። ከባድ ነው፣ ከባድ ነው በጣም። በቃ አንድ ሰው አንዴ ከማገጠ እኮ ደግማችሁ ልታምኑት አይገባም። አንዴ ማገጠ ሁለተኛም ሶስተኛም በማገጥ ምን ይከለክለዋል? አንዴ ካደረገው ምንም ነገር እኮ በአንዴ ነው የሚጀምረው። ለመጀመሪያ ጊዜ ይጀምራል። እዛ በቃ ይቅር ካልሽውም አለቀ። የመጀመሪያውን ይቅር ካለች ሁለተኛውንም ይቅር ትለኛለች። ምን ችግር አለው? ገባችሁ? ይቅር የሚባል እና የማይባል ነገር አለ በህይወታችን። ቀይ መስመር ኔቨር ኤክስኪውዝ ሊደረግለት የማይገባ ነገር አለ። አሁን እዚህ ጋር ያውላችሁ ቦስ ምን ያለ አትፍረጅ ያለ ማግጥ ቦስ አንተ ማግጥ። እንዳንተ አይነቷ ደግሞ የእንዳንተ አይነት አንተን ይቀር እያለች የምትኖረዋ ሴት ደግሞ ዋጋዋን አታውቅም። አንድ ቀን ዋጋዋ ሲገባት ጥላቅ ትሄዳለች። ዋጋዋ እስኪገባት ዋጋ የገባት ቀን ጥላቅ ትሄዳለች። የትኛዋም ሴት ዋጋዋ ሲገባት ከዛ ከማጋጭ ባል የተሻለ ባል እንደሚገባት ስታምን፣ ታማኝ ወንድ እንደሚገባት ስታምን አብራት ተቀመጥ። ምንም ነገር ደግሞ እኔ ላይስ ቢሆን ብሎ ማሰብ ነው። አንተ ሚስትህ ላይ ብትማገጥ ስትማገጥ ሚስቴ እኔ ላይ ብትማገጥ ምንድን ነው የሚሰማኝ ብለህ ብታስብ አትማገጥ። ህመሙን ስለምታውቀው ሚስቴ እኔ ላይ ብትማገጥ ይቅርላታለሁ፣ ሚስቴ ከሌላ ወንድ ጋር ተኝታ መታ ይቅርታ ብትለኝ ይቅርታ አድርግላታለሁ ብለህ ለሰከንድ ካሰብክ አትደግመውም። አንተ አታደርገውም፣ አትማገጥም። ግን አንተ ሚስት ብትማገጥብህ ይቅር አትላትም።
አንተ ግን እየማቀድክ እሷ ይቅር እንድትል ትፈልጋለህ። ኢዚት ፌር ፌር ነው ይሄ? ሰላም ወይ አቡ ሰላም ነው? እንዴት ነሽ? ያለሁልሽ ማለት ስላገኘሁሽ ደስ ብሎኛል። እሺ እኔ ማር አመሰግናለሁ። አስተማሪ ታሪክ አለኝ ብለሽ ጽፈሽ ነበር። አዎ እኔ እስከ አስተዳደጌ ነው የሚጀምርልሽ እስካለሁበት እና እኔ ተወልጄ የሚያደጉት ገጠር ነው የምሳመርት ነን እና እኔና ወንድሞቼ ስናድግ አባቴ ውጭ ለሚያየን ሰው ሀብታም ነበረ። እኛ ግን ሀብቱ ቤት ውስጥ ለእኛ ምንም የማይጠቅመን በጣም በችግር ነው ያደግነው። ግን አብዛኛው ጊዜ ያሳለፍኩት እኔ ነኝ ቤት ውስጥ ከነሱ ጋር ማለት ነው። እና ሁለቱም በጣም ይደባደቡ ነበረ፣ በጣም ይጨቃጨቁ ነበረ፣ በጣም ይጣሉ ነበረ። እናቴ በጣም ጀግና እናት ነች እና ግን ሀቀኛ ሰው ናት። ሰፈር ሰው አይወዳት ማለትም የአባቴ ቤተሰቦች አይወዷትም። እና በዛ ምክንያት እናቴ በጣም ብዙ መከራ ስታሳልፍ እኔ አብሬያት ሲያሳልፍ ነበረ እና እኔ አይምሮ በጣም ተጎድቼ ነው ያደግኩት። እሷ ስራ ስትሄድ አብሬያት ነበረ የሚሄደው። ግን ቤት ውስጥ ይሄ ላለ አባቴ ሽጦ ነው የሚጠጣው። በጣም ክፉ ጓደኞች ነበሩት እና መጨረሻ ላይ ግን ሁሉንም መዝራት አቆመ። ቤት ውስጥ የነበሩ በሬዎችን ሽጦ ጨረሳቸው፣ ከብቶችን ሽጦ ጨረሳቸው። ከዛ እያለ ከብት ቀረን። እናቴ የሆነ ጥጃ ከሰው አመጣች፣ እሱን ማብላት ጀመረን። እኔና እናቴ ትምህርት እኔ ገብቼ ነበረና ትምህርት ቤት ሲገባ ሲሄድ አስተማሪው እያስተማረ ሌሎቹ እየተማሩ፣ እኔ ግን ቤት ውስጥ ማታ የሚፈጠረውን ነው ማስበው። ትምህርት አይገባኝም ነበር። ከዛ አባቴ ሰክሩ ሲመጣ አባቴ በህይወት የለም ነፍሱን የማረው፣ ግን እንዲሆነም በጣም ነው የምወደው። እኔ ብቻ ሳይሆን ሁላችንም እንወደዋለን እንደዛም ሆኖ። ከዛ እሱ ግን አመፀኛ ነው። ማታ እኔና እናቴን ተከትዬ ታላለሁ። አንዳንዴ ተደብቄ ከኋላ እየሄድኩኝ እሷ የሚሰራበትን ማለት ነው። ስራዋ ግን የሰው ቤት ውበት መጥረግ፣ ጓ መቅዳት ነበረ። ከዛ አንዳንዴ ፊት ለፊቷ ይሰድቧታል። ነገሩን ሰምተናል፣ ግን እንዳንሰማን እሷ እኔን ከኋላ ትቆነጥጠኛለች። ልናገር ስል ማለት ነው ያባረሩናል፣ ሳንሰራ እንሄዳለን፣ ዝም በይ ትለኛለች። ከዛ አንዳንዴ እንደዛም ሆነን ደፍተን ስንመጣ እሱ ሰክሮ ይመጣና ዛሬማ አንቺን አላሳድርሽም አርድሻለሁ ምናምን ይላል። ያን ቀን እኔ ቁጭ ብዬ ነው ማድሮ፣ እነሱ ይተኛሉ፣ እኔ ቁጭ ብዬ አድራለሁ። አሁን ከውን ተነስቶ ይመታታል እያልኩ ማለት ነው። ከዛ እያልን ታላቅ ወንድሜም አለ። ግን ታላላቆችም እንዲሁ በችግር ነው ያደጉት። ግን ሀብታም ነው አባቴ በጣም። እነሱም የሰው ቤት ሲሰሩ ሲለፉ፣ ሰው ሲቀጠቅጣቸው ሲደበድባቸው ብሎ ደግሞ እናቴን ራሱ ሌባ ናት ይላታል ምናምን። ሰፈር ደግሞ ሄዶ ይመሰክርባታል፣ ትታሰራለች። አንድ ቀን ደግሞ እኔና እናቴ ሁለታችንም ነበረን እና የሆነ በግ ነበረ የራሱ ቀኑ ሐሙስ ነበረ። ራሱ ሄዶ ሽጦ ሰርቃብኛለች አላት። ሰው ሁሉ ሄዶ መሰከረበት እና እሷ ታሰረች። ሰፈር ሁሉ ሄዶ መሰከረባት። ያን ቀን እኔ ደግሞ ቤት ውስጥ ብቻዬን ነበርኩ። እሷ ስታድር እሷ ልጆቿን በጣም ነው የምትወደን እኛን። ወይኔ እሷ እዛ አድራለች፣ ግን እኔ ለእኔ ብላ ትመጣለች። የመጣች መንገድ ላይ ጅፊ በላቲውን ሰው የመታችውን ምናምን እያልኩ ሳልተኛ እንድቹ አድሬ የሆነ ሌሊት ላይ እንቅልፍ ወሰደኝ ቁጭ ብዬ ባለውበት። ከዛ ህልም አየሁ። ያየሁት ህልም ደግሞ እናቴን ጅበልቷት እጇን እና እግሯን ምናምን አገኝቷት ማለት ነው። ከዛ በአንኛ ሲነሳ አባቴ መጀመሪያ ቤት አልነበረም። ቤት እንደሆነ ገብቶ ተኝቶ አገኘሁት። ከዛ በጣም የምወደውን አባቴ ያን ቀን በጣም ጠለው።
ከዛ እንደዚህ እያልን አደገን። እያደኩ ሲመጣ እድሜን በትክክል አላውቀውም። በሰዓቱ ግን 13 ዓመት ምናምን ቢሆነኝ ጊዜ እነሱን ጭቅጭቅ ከማያይ እናቴንም እንደዚህ ስትሰቃይ ከማያየው ብዬ የሆነ ቤት የሰው ቤት ገባው ማለት ነው። ስራ በገባውበት ግን አሪፌ መስራት አልቻልኩም። ሁላ እሷን ነው ማስበው። ዛሬ መቷት ይሁን ነገ መቷት ይሁን እያልኩ ከዛ አንዳንዴ እሷ ቅዳሜ ትመጣ ነበረ እኔ ጋ የሆነ ፋሲካ ጊዜ ፋሲካ ደርሶ ነበረና እኔ መጣለሁ ዛሬ ቅዳሜ ሳምንት መጣለሁ ብላ ዛሬ ሄደች። ሳትመጣ ቀረች። ዛሬም በቃ ገሏታል ብዬ እንድቹ ሲጮ በቃ ሰውየው በቃ ልጅ እና በቃ አይተሽኔ ምናምን ስለኝ ሲሄድ እውነትም ታማለች። እሷ አልመታትም፣ ግን ታማ አገኘዋት። እንደዚህ እያልን አደገን። ከዛም ደግሞ ትቼ ወጣው። በቃ እሷን ብቻዋን ጥዬም እኔ መስራት ሲያቅተኝ ማለት ነው። ከዛ ወጥቼ ደግሞ እንደ ወንድ ገጠር የሚሰራ ጭቃ ቤት ታውቂያለሽ? እዛ ጭቃ ቤት ሄጄ ከወንድ ጋር ጭቃ መለጠፍ ጀምሩ፣ ጭቃ መስራት ጀምሩ። እንዲሁም ሆነው ከሰው ቤት የሚመጣ ነገር በቃ አይበረግትም። እኔና እሷና እሱ ነን። እንደዛ ሆነም ስንመጣ ግን እሷ በእሷ ትለፋለች፣ እኔ ባለ ይለፋለሁ። እንደዚህ ሆኖ መጥቶ ማታ ይማታል፣ ይደባደባሉ፣ ይጣላሉ። እኔ ጥጌን ይዤ ያለቅሳለሁ። ከዛ እንደዚህ እየሆንን በጣም እሷ ሰው አይወዳትም። በቃ ማንም ጠዋት ሰው ሲሰበስብ ማንም አይሰማትም። በቃ ማንም የሚሰማት የለም። ሰፈር ሁሉ በቃ በጣም እሷን የሚወደው የሚሰራባቸው ሰዎች እና እሷ ያደገችበት ብቻ ነው። ሰፈር ማንም አይወዳትም። ከዛ እንደዚህም እየሆንን አንዳንዴ ጭቃ እጅ ይሰራለሁ፣ አንዳንዴ እጅ ልስትሮ ሰራለሁ። ታላቅ ወንድሜም እሱም ልስትሮ ይሰራል። ቀን ስራ ነው የሚሰራው። ሰላም እየሰማሁሽ ነው። እሺ ማሪ፣ በዚህኛው አካውንት የሰጌዎች ገስት ላይ ባለው ቢ ፋሚሊ የሚለው የኔ ሰከንድ አካውንት ነው። በሱ እየሰማሁሽ ነው። ስነሳ የሌለው መስቶሽ እንዳታቆሙ። እሺ አይሽ በዚህ እየሰማሁሽ ነው። ከዛ እንደዚህ የሆነን እየኖረን አንዳንዴ እኔና እናቴ ለስራ የምንሄድበት ሰው ሁሉ እሷን ነው ኃይለኛ ብሎ መያት። ሰው ሁሉ ሌባ እንደሆነች ነው የማውቀው በሚያውቃት። ባለፈው አባቴ ሁሌ ከምላቴ የተነሳ አንዳንዴ ስራ ከድንበት እንጨት ሰርቃ ሄዳለች ይሏታል ምናምን። እኔ በጣም ይሳቀቃለሁ። መንገድ ላይ እየሄድኩም የሆነ እንደዛ እየሆንን አንዳንዴ እኔና እናቴ የሰው ቤትን ስራ እየሄድን እናንተም ደርሳችሁልኝ እንደዚህ አይነት ቤት ትሰራሉኛላችሁ ምናምን ትላለች። ለምን በቃ የሰው ነው የምትመኘው ሁሌ። እኔ ደግሞ ሁሌ በቃ እናቴን መቼ ነው የምናሳርፈው ትላለሁ። በጣም ነው እናቴ የሚታለቅሰው። እኔ እንዳላይ ብላ በቃ ዞር ብላ ታለቅሳለች ሰው ሲሰድባት። እኔና እናቴ ስራ እንሄዳለን። እሷ ግን ቡና ሲቀርብ የቡና ቁርስኛ ሁላችንም እኔምና ሌሎቹ እንበላለን። እሷ ግን አትበላም። ለእኛ ብላ የቡና ቁርስ አንዴ ዘገኝ አርጋ ታነሳና እንትን ፎጠላ ስራ ነው የምታስቀምጥልን በእኛ ቤት ስንመለስ። እንደዚህ የሆነች በቃ አንዳንዴ በራብ ትታመማለች። እኛ ግን የበላች ነው እንደበላች አድርገን ነው የምናስበው። እሷ ሳትበላ ትመጣለች። አንዳንዴ እሷ ይዛ ትቅርና እኔ ቀድሜ እመጣለሁ ቤት ጥጇ ስለነበረች። ከዛ እንደዚህ እየሆነን አንድ ጊዜ ቤት ልንሰራ ነበር እና አባቴ ግን አያግዘንም። እንደዛም ሆኖ እሱ አያግዘንም። ክፉ ጓደኞች ስለነበሩት እነሱ እንደዚህ አታርግ እያሉ ሲመክሩት ስለነበረ አንዳንዴ እየተመካከሩም እኔ ደርሳለሁ። ሰምቼም ግን እንዳልሰማሁኝ ዝም እላለሁ። ለእኛ ግን አባቴ በጣም ጥሩ ሰው ነው። አይመታንም ምናምን፣ እኛን አይነካንም። ከእናቴ ጋር ነው የሚጨቃጨቁ። ከዛ አንድ ቀን ግን በኃይል ተጣሉና ከቤት አባረረን እኔና እናቴ። የሆነ የጋብ ቤት ነበረና እኔና እናቴ እዛ ቁጭ አለን። በር ምናምን አልነበረውም። እዛ
የሆነ ጅብ መጣ። እናቴ ጅቡን እንዲሰው ስታውራ ነበር። እኔን ውሰደኝ ግን ልጄን እንዳነቃት ምናምን እያለች ከዛ ጅቡ ግን እንዲሰው ሰምቶ ነው መሰለኝ ጥሎን ሄዳ ሄዶ እሷ አልተኛችም። እኔ ግን ትንሽ ገደም ብዬ ነበረ። እሷ ጉልበቷ ላይ ተኝቼ ነበርና እኔ ላይም እሷ ላይም ሁለታችንም ጉንዳን በቃ ባኬት እንደሆነ እንደመጣ አናውቅም፣ ግን ጉንዳን በላ ነው ሁለታችንም። በዛ ሌሊት ውጪ ወጥተን ጉንዳናችንን እኔ ከሷ አራግፋለሁ፣ እሷ ከኔ ታራግፋለች ምናምን አደረን። ይህ ሁሉ ሲፈጠር ሰው ሁሉ የሚያውቀው አባቴ የዋ ነው፣ ምስኪን ነው፣ ጥሩ ሰው ነው፣ ለእኛ በቃ አይነካንም ምናምን ይሰጠናል ነው። ከዛ ጠዋት እዛ ውጭ ያለን ጠዋት ሲንገባ አንቺ ግቢ ግን እሷ አገባም ብሎ ከለከለ። እኔን አስገብቶኝ እሷን አገቢም ብሎ ከለከላት። ከዛ ሁሉ እኔ እሷ ካልገባች እኔም አልገባም ብዬ ከባሩ በር ወጥቼ እሷ ጋር እንኳ በቃ ካሉ አንቺን ካልገባሽ ቁጭ በይ ብሎኝ ሲያባረን ሰፈር ሰብስበን ሰበሰበችና ምናምን ሽማግሌ ምናምን መጣ። የሚመጣው ሽማግሌ ሁሉ እንደዚህ በጉንዳን ተበልተን ውጭ አድረን ሁሉ የሚመጣው ሁሉ ለሱ ነው የሚመሰክረው። አንቺ ነሽ የነከሽው ይለዋታል ምናምን በቃ መቼ ነው ለእናቴ ቀን የሚመጣው እያልን እያልኩ እኔ ደግሞ ዝም ብዬ እንደዚህ ወንድሜ ሲመጣ እሷ ምናምን እሷ አግሶ ምናምን ከተናገረ ይረጉማል ምናምን ነገር ይሰድበዋል። ከዛ እንደዚህም እየሆንን መጨረሻ ላይ መሬት ማከፋፈል ጀመረ። ግን ያካፈለውንም ለእሷ ብሎ